السلام عليكم ورحمة الله وبركاته. ودرت كبراتشو يا شيخ على ميرا بيت ساموتشي عندما سنبتاتشو كان يقول أمان هلو سلامنا بسم الله صلى الله على النبي زاري جلاتشو متأوت عربية قالوا تشنا نقراتشونا كزارف تنقل سراباتشو عندن عصر الزماتشو نانت بتمساساي نقر انديت ماورات عندما تشلونه እና በጣም ቀላል ነው የተለመዱ ነገሮች ናቸው እናንተም ለመመለስ ያግዛችኋል ለሌላ ሰው አሳጥራችሁ ቃሉ ብቻ ለመናገር እንደሱም ማስረዝማችሁ ለመናገር ለብዙ ነገር ይጠቅማችኋል በጣም ወሳኝ ነው ጌት ተስፋልጋለሁ መጀመሪያ የምናያቸው ቃሎች ሰልሚሊ 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 يعني ሰላም በይልኝ ነው ማንን ነው እንዴት ነው ደግሞ እሱን አስረዝመን ምናይ ይሆናል ሰልሚሊ ሰልሚ سلمي لي لبجة كذا رمو سلمي سلامات سلامات يلالو بزو بزي عربوتشو سلامات سلامات سلي سلي سليت سلو بسلي خصومات خصومات قصب قسم تخفيزات እነዚህ ነገሮች ይዤላችሁ መጥቻለሁ ስለዚህ ቃሎቹን እነዚህ ብቻ እንዴት አድርገን መልስ መስጠት እንችላለን ለምሳሌ ተخفيزات ቅናሽ ነው ቀስም ድርሻ ነው ወይም ደግሞ ለግልሽ ተከፍሎ የሚሰጥሽ ነገር ነው እና ሁሉንም ባንድ ላይ አረፍተ ነገር እየሰራንባቸው እና ያለን ማለት ነው ሰዎች አዲስ ከሆናችሁ ሰብስክራይብ አድርጉ ቤተሰብ ከሆናችሁ ደግሞ ላይክ ማድረጋችሁን እንዳትረሱ በትክክል የተጻፈን ኮፒ ለማድረግ መጻፍ ትችላላችሁ እኔ የምናገራቸው ነገሮች መዳም ቤት ላላችሁ ቶች ብቻ ነው የሚጠቅማችሁ ስለዚህ ላይክ በማድረግ ጀምሩ ማለት ነው ሰልሚሊ ሰልሚ የሚለው ሰላም በይልኝ ነው ብለናል ሰልሚሊ على أهلك سلمي لي على أهلك سلمي لي على أهلك سلامتين أدرشلين لا بتسوتش بتشاون سلمي لي يميلو سلام بيلين نو باند لاينا عصر الزمان ويم دمويت توسنك أي رادر قال لما ناقر سنفلك سلمي لي على أهلك سلامتين አድርሽልኝ ለቤተሰቦችሽ እንደዚሁም ለጓደኛ ለወንድምሽ ለሌላም ሰው ለፈለጋችሁት እናንተ ቀይራችሁ መለማመድ ትችላላችሁ ምክንያቱም ብዙ ነገር ያስብላልና ማለት ነው ሰልሚ على جماعتك ማለት ትችላላችሁ ሰልሚ ሰልሚ የሚለው ሰላም በይ ነው መጀመሪያ ሰልሚ ሊ ነው ሊን ስላስገባት ሰላም በይልኝ ይሆናል ሰልሚ ብቻ ሲሆን ደግሞ ሰላም በይ ነው አሁን ቤት እንግዳ የመጣ ሰው ሰላም በይ ተዋወቂው እንደማለት ማለት ነው ከዛም አልፎ ደግሞ ሰልሚ على جماعتك ማለት እንጂ ሰላም በይልኝ ሁሉንም ቤተሰቡንም ብሎ እንደያገላለጹ ብዙ ነገሮችን ሊገልጽላችሁ ይችላል ሰልሚ ላንድ ሰው ሰላም በይው ተዋወቂው ወይም ደግሞ ሌሎቹን ሰዎችም በኔ ቦታ ሆነሽ ሰላምታዬን አድርሽልኝ ሰላም በይልኝ ለማለትም እንጠቀምበታለን ማለት ነው እንጠቀምበታለን ሰለምት ማለት ሰላም አልኩኝ ማለት ነው ሰለምት እኔ ሰላም በያቸዋለሁ እኔ ተዋውቃቸዋለሁንም ይጨምራል ግን ሰለምት አወል ብንል መጀመሪያ ሰላም አልኩ እንላለን ሰለምት አወል ወይም ደግሞ ሰለምት ቢልአወል በመጀመሪያ እኔ ሰላም ብያለሁ ወይም ደግሞ ሰላምታ አድርሻለሁ ለማለት እንጠቀምበታለን ሌላው አረቦች ብዙ ጊዜ ሰላማት ይላሉ እንግዲህ ሰላማት ማለት ብዙ ጊዜ በጤናሽ ነው በደህናሽ ነው በኸይር ነው እንደማለት ይጠቀሙታል ማለት ነው አረቦቹና በደህናሽ ነው ለማለት ሰላማት ይላሉ مثلا ሰው ሲጮህባቸው ልጆቻቸው ሲያለቅሱ የሆነ አደጋ ሲፈጠር ሰላማት ነው የሚሉት ብዙ ጊዜ እና ምን ለማለት ፈልገው ነው
ያው ያ ነገር ደህና ነው እንደማለት አንድ ቃል ብቻ እንጠቀመዋለን። ግን አረፍተ ነገር አድርገን አስረዝመን ስናየው ሰላማት ሹ ሳር መዓክ ብንል ለወንድ ነው። ማዓክ ካልን ማዓኪ ካልን ለሴት ነው እና ዛሬ በወንድ እናያለን ማለት ነው። ሰላማት ሹ ሳር መዓክ፣ ሰላማት ሹ ሳር መዓክ፣ በሰላም ነው ምን ተፈጠረ ካንተ ጋር፣ በሰላም ነው ምን ተፈጠረ ካንተ ጋር። ከህፃኑ ልጅም ጋር ይሆናል። ሲያለቅስ ምን ተፈጠረ ብለን ሂደን የምናየው ይሆናል ማለት ነው። ወይም ደግሞ ለምሳሌ መዳምሽ ስራ ሂዳ ይሆናል እና በድንገት ቤት ስትመጣ ብታያት ሰላማት ጂቲ በድሪ ትላለች። በድንገት ቤት ከደረሰች ምን ሆና ነው? ያኔ በሰላም ነው የመጣሽው እንደማለት ነው። ሰላማት የሚለው ቃል ይህን ይይዛል ማለት ነው። ሰላማት ጂቲ በድሪ፣ በሰላም ነው በጊዜ መጣሽ፣ በሰላም ነው በጊዜ መጣሽ። ሲታመሙና ሲወድቁ ሰላማት ማለት ክፉ አይንካችሁም እንደማለት ይሆናል። ታማ ከሆነ መዳም ሰላማቲክ ወይም ደግሞ ሰላማት ካል ክፉ አይንካሽ፣ ላንቺ ነገር አይገባሽም፣ ጥሩ ነገር ነው ላንቺ የሚያስፈልገው ብሎ ሀሳብን እንደመግለጽም ይሆናል። ሰላማቲክ ማትስታህሊን ብንል አይገባሽም እኮ እና ጤና ይስጥሽ፣ ክፉ አይንካሽ እንደማለትም ይጠቀሙበታል ማለት ነው አረቦቹ በቤት ውስጥ ማለት ነው። እነሱ ሲሏችሁ ደግሞ እነሱ ሰላማት ስትሏቸው አላህ ይሰልሚክ ይላሉ ማለት ነው። አላህ ይሰልሚክ ይላሉ። እነሱ ሲመልሱ ደግሞ ሰላማት ስትሏቸው አላህ ይሰልሚክ ይላሉ። አላህ ያንቺን ክፉ ነገር አንቺን ከክፉ ነገር ይጠብቅሽ እንደማለት ነው። አላህ አንቺን ከክፉ ነገር ይጠብቅሽ እንደማለት ነው። ሰላምቲክ ይላሉ። ላትሹፊ ሸርም ይላሉ። ሸር እንዳታይ ለማለታቸው ነው። ሌላው እንግዲህ ሰሊ ነው። ሰሊ የሚለው ትዕዛዝ ነው። ያኔ ስገጂ እንደማለት ነው። ሰሊ ካሉሽ ሰሌት ትላላችሁ። ሰገድኩ እንደማለት ነው። ሰሌት ሰገድኩኝ ነው። ሰሊ ስገጅ ነው። እናንተ የተኙ ልጆችም ሊሆን ይችላሉ። እየሺ ማዘዝ ከፈለጋችሁ ስገጅ ብላችሁ ሰሊ ሰላቲ ከአዘነ ለአስር ትላላችሁ ማለት ነው። ሰላትሽን ስገጂ አስር አዛን ብሏል ለማለት ይሆናል ማለት ነው። እንግዲህ ሌላው ሰሌት ነው። ሰሌት ያው ሰገድኩኝ ወይም ሰግጃለሁ እንደማለት ነው። ሰላቲ ሰሌት ሰላቲ ትላላችሁ። ሰሌት ሰላቲ እከምል ሽغሊ፣ ሰላቴን ሰግጃለሁ ስራዬን ልጨርስ ነው። ሰሌት ሰላቲ እከምል ሽغሊ ትላላችሁ ማለት ነው። ከመሊ ማለት ጨርሺ እንደማለት ነው። ስናስገባ ደግሞ አንቺ እንደምትጨርሺ ነው። እከምል ሽغሊ ስራዬን ጨርሳለሁ እንደማለት ነው። ሰገድኩኝ ስራዬን ልጨርስ እንደማለት ነው። ሌላ ይዤላችሁ የመጣው ቤተሰቦቼ ሰሉ የሚለው ነው። ሰሉ ማለት በጠቅላላ በጅምላ ቤተሰቡን በሙሉ ስገዱ እንደማለት ይሆናል። ሰሉ ረሐል ወቅት ሰላ ጉሙ፣ ሰሉ ረሐል ወቅት ሰላ፣ ረሐል ወቅት ሰላ ጉሙ፣ ስገዱ የሰላት ሰዓት ሄደ ተነሱ እንደማለት ነው ቤተሰቦችም። ብሰሊ ማለት ያው እሰግዳለሁ ወይም ልሰግድ ነው ማለት ነው። ወይም ደግሞ ሌላ ቀየር አድርገን አሁን ወቅቱ ውጭ ተራዊ ምናምን የምትሄዱ ከሆነ ብሰሊ መዓኪ ፊል መጅልስ ወይም ደግሞ ፊል መስጅድ ትላላችሁ። ያው ብዙ ጊዜ መጅልስ ማለት ወንዶች እንግዳ መቀበያ ነው። ሰፊም ስለሚሆን ከሌላው ነገር እዛ ውስጥ በመስገድ አረቦች ይታወቃሉ በጀማዓ ሆነው። ግን መስጅድ የሚሄዱ ከሆነ ደግሞ ብሰሊ መዓኪ ፊል መስጅድ እስተኒኒ ማለት ትችላላችሁ። እሰግዳለሁ ከአንቺ ጋር ከመስጅድ ጠብቂኝ። እስተኒኒ የሚለው ጠብቂኝ ማለት ነው። ሌላው ክሱማት ነው ያልኳችሁ። እንግዲህ ኸ ነው ክሱማት የኸዘር ነው። ክሱማት ማለት ዲስካውንት ነው። ይሄም ቅናሽ እንደማለት ነው። ክሱማት ፊ ሱቅ ዲስካውንት አለ ሱቅ ወይም ደግሞ ቅናሽ አለ ብሎ እንደመጠየቅ ነው። ሌላው ደግሞ ኸልሲ 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 ቢልአወል
ቀስሚክ ቀስም የሚለው ድርሻ እንደማለት ነው። ምግብ ሰጣችሁ ለልጆች አልጨርስ ካሉ ከወንድሟ ጋር የኔ ያንተ እያሉ የሚጣሉባችሁ ከሆነ የራስሽን መጀመሪያ ጨርሺ ለማለት እንጠቀመዋለን። ኸልሲ ቢልአወል ቀስሚክ። ታይብ ሁለት ሰራተኛ ሆናችሁ ደግሞ አንቺ በዚህ ክፍል እዚህ አንቺ በዚህ ክፍል ብላችሁ ተከፋፍላችሁ ከሆነ ለዛም መጠቀም ትችላላችሁ ማለት ነው። ኸልሲ ቢልአወል ቀስሚክ በመጀመሪያ ጨርሺ ድርሻሽን እንደማለት ነው። ሌላው ተኽፊዛት ይላሉ አረቦቹም ወይም ደግሞ ተንዚላት። ተኽፊዛት፣ ተንዚላት፣ ክሱማት ሁሉም ተመሳሳይነት አላቸው። እንደየአካባቢውና እንደየቤቱ የተለያየ አረበኛ ስለሚናገሩ ነው እንጂ ያው ነፍሱ ነው፣ አንድ አይነት ተፍሲር ነው ያለው ማለት ነው። ተኽፊዛት ወይም ተንዚላት ፊሱቅ ኮዴኒ ማለት ትችላላችሁ። እንግዲህ ለበዓል ለምናምን እንደዚህ ዲስካውንት ስለሚኖር ቅናሽ ስለሚኖር ሱቅ ወሰጂ መግዛት ፈልጋለሁ ብላችሁ ለመናገር ይረዳችኋል ማለት ነው። ተንዚላት ወይም ደግሞ ተኽፊዛት ፊሱቅ ኮዴኒ እሽትሪ ሀጃ የምገዛው ነገር አለኝ ብላችሁ መግለጽ ትችላላችሁ ማለት ነው። ቅናሽ ካለ ሱቅ ወሰጂ ብላችሁ ሐሳባችሁን ትገልጻላችሁ። እንግዲህ ሰሊ ስገጅ ነው። ሌላው ሰሊና ሰሊኒ የሚላል። ሰሊኒ ማለት እንግዲህ ፈታ አድርጊኝ ማለት ነው፣ አዝናኒኝ ማለት ነው። እትሰላ ይላሉ አንዳንዶቹ፣ ሄጄ ፈታ ልበል እንደማለት ነው። እትሰላ ያው እዝናናለሁ ማለት ነው። ኹዲ ረሃቲክ እንደፈለግሽ ሁኒ፣ ዘና ፈታ በይ ማለት ነው። ኹዲ ረሃቲክ የሆነ ሰው ቤታችሁ ሲመጣ ኹዲ ረሃቲክ፣ መዳምሽም ከሆነ ኹዲ ረሃቲክ አለችሽ፣ ዘና በይ በቃ ቤት ቤትሽ ነው፣ እንደ ቤትሽ ፈታ በይ እንዳትጨናነቂ እንደማለት ነው። እትሰላ ወይም ደግሞ እትሰላ ማለት በቃ ዘና ፈታ እያልኩ ነው፣ እኔ ብትሰላ እኔ ፈታ እያልኩ ነው ማለት ነው። እትሰሊ ይላሉ፣ ግን እየሰገደች ነው ብሎ አንድን ሰው ስለ እየሰገደ እንደሆነ ለመግለጽ ብትሰሊ ማለት ይቻላል። ብትሰሊ ይሄ ብትሰሊ። እትሰላ ግን እዝናናለሁ፣ ፈታ ዘናናለሁ፣ ሂጄ እዝናናለሁ እንደማለት ነው። ቤተሰቦቼ ስለተከታተላችሁኝ ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ይሄ ነው። ላይክ ያደርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። ጥያቄ ካላችሁ ከኮሜንት አስቀምጡልኝ። የቴሌግራም ግሩፓችን መቀላቀል ለምትፈልጉ ሊንክ ከስር አለ። አህለን ወሰህለን ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعاً لنا لنستمر في نشر المزيد إن شاء الله.